እንዴ መጻጉ ከዚህ በላይ ምን አጠፋ? አይሁድ ምን አጠፉ? ሁልጊዜ እኮ በማህሌቱ በድጓው መድኃኒት ሆሙ ጸሉ እየተባሉ በወንጌል ይገለጻል። መድኃኒት መጥራት ምን ይሉታል? ይሄው መድኃኒት እዚህ ውስጥ አለ፣ ኑ ቁረቡ፣ ገንዘብ አውጡ አልተባለ፣ ይሄን አድርጉ አልተባለ። እጃችሁን ታጥባችሁ መታችሁ ብሎ አይደለም እንዴ የተባለው? ንስሐ ገብታችሁ መቼም ስጋዊ ምግብ ቢሆን ሳንታጠብ አንበላም። ስለዚህ ንስሐ ገብቶ ስጋው ደግሞ መቀበል የጉባኤያት እንዲህ ያለ ጉባኤ ሲዘጋጅ የጉባኤው አውትፑት ውጤት የሚለካው ከነገ በኋላ ወደ ስጋው ደግሞ በምትመጡት ምዕመናን። ያለዛ በከንቱ እንደደከምን ጊዜያችሁን በከንቱ እንደገደል እኛም ጊዜያችን በከንቱ እንደገደል እናስባለን። በእውነቱ ለዓላማ ነው ጉባኤ የሚደረገው፣ ለዓላማ። ስለዚህ ከዚህ ጉባኤ ማግስት የምንጠብቀው አሁን ያልኳችሁን ነው። የምንማረው ወይ ሃይማኖታችን ለማጥናት ነው ወይ ምግባራችን ለማቅናት ነው። የሃይማኖቱን ገና አልጨረሱትም፣ እመለስበታለሁ። የምግባሩን ይሄ ሁልጊዜ ኧረ ስጋው ደግሞ ተቀበሉ ምናምን ሲባል አይኖርም። አሁን ካህናት ቆረጥ ያለ ውሳኔ መወሰን ያስፈልጋል። ተምረዋል እንዲህ በጉባኤ ሰብሰብ አድርጋችሁ ይዛችሁ በየእንትናችሁ ማን ተቀብሏል ማን አልተቀበለም፣ እነገር ያልተቀበላችሁ ለምንድን ነው ለየብቻ? ስጋው ደግሞ የሚቀበል ሰው ነጋዴ አይሆንም አልተባለ፣ ገበሬ አይሆንም አልተባለ፣ ዳኛ አይሆንም አልተባለ፣ አስተማሪ አይሆንም አልተባለ፣ የሀገር መሪ አይሆንም አልተባለ፣ ምንም አይሆንም አልተባለ። ወንጀለኛ ኃጢአተኛ እንዳይሆን ብቻ ነው እንጂ ሁሉንም ስራ አይከለክልም። ስጋው ደግሞ ይሄንን ስንት ሺህ ጊዜ እንደሚነገር ብዙ ሰው እኔ የሥራዬ ጠባይ ይላል። ምንድን ነው የሥራዬ ጠባይ? ስትነግድ አታጭበርብር፣ ነግድ አትርፍ። ማትረፍ ወንጀል አይደለም። በክርስትና ማትረፍ ነግዶ ማትረፍ ወንጀል አይደለም። በክርስትና ሀገር መምራት ነውር አይደለም። አሁን ሰው በቃ ወደ ስልጣን ሲመጣ እንደ የኛ ስራ ምናምን ሐሰት አትጨምር፣ ደሃ አትበድል፣ ፍርድ አታጓድል እንጂ ማን ይነካሃል? አትቅረፍ። ገበሬዎቹም በግብርናችሁ ሌላ ነገር አትጨምሩበት፣ መጥፎ ነገር አትጨምሩ። እሰማለሁ በዚህ ዳርዳሩ ብዙ መጥፎ ነገር ሰማሁ። በጣም ይገርማል። ትንሽ ብዬ ጆሮዬን መረጃ ሳስጠጋ ይሄ መሬት የሚለቀው የሚያስለቅቀው የሚገፋው ግድ የላችሁም ንበሩ በሲሳይክሙ ያላችሁ ይበቃችኋል። መስገብገብ የለብንም። አንዳንዱ የሌለውን ልጅ ይፈጥራል አሉ መሬት ለመያዝ የተውሶ ልጅ ምናምን። ክርስቲያን እንዲህ አያደርግም። ልጄ ብሎ ስም አስቀይሮ ምናምን መዝገብ አስገብቶ እንዴት አይነት ጉድ ነው! እንዲህ ነው የማይደረገው እንጂ በቀረ ማንኛውም የሥራ አይነት እየሰሩ ስጋው ደግሞ መቀበል አይከለከልም። የስጋው ደግሞ መስፈርት አንዲት ናት። ያው ሁላችንም ክርስቲያን ስለሆን ንስሐ መግባት ብቻ ነው። ከዚያ በኋላ ከሚመጣው ይጠብቀናል። ባለፈው ያስመረናል፣ ከሚመጣው ይጠብቀናል። ስለዚህ ከነገ ጧት ጀምሮ የጉባኤውን ውጤት በዚህ ስለምንለካ ካህናት ልጆቻችሁን በዚህ መስፈርት ለኳቸው። ሌላኛው የሃይማኖት ጉዳይ ሰው ያዳነውን እግዚአብሔርን ዓለምን የፈጠረለትን ራሱን የፈጠረውን አምላክ ማወቅ አለበት። ልጆቹንም ማሳወቅ አለበት። ይሄ በጣም ተደጋጋሚ የተነገረ ነገር ነው። ስለዚህ በሃይማኖት ጉዳይ ልጆቻችሁን በተለይ ቅዳሜና እሑድ እቤት አታውሉ። ምን ያደርጋሉ? የከተማ ልጅ ከብት አይጠብቅ፣ እህል አይጠብቅ፣ ዕቃ ሲሰብር፣ ብርጭቆ ሲሰብር ሲረብሽ ነው የሚውለው። አንደኛ ሃይማኖታችሁን ያውቁላችኋል። እናንተ የማታውቁትን ሃይማኖት አውቀው ደስ ያሰኟችኋል። ንጽህናቸውን ድንግልናቸውን የሚጠብቁ ይሆኑላችኋል። ለሀገር ለቤተክርስቲያን ታማኝ ይሆኑላችኋል። ቤትም ታርፋላችሁ። እውነቱ ላኳቸው። እኔ ከዚህ በኋላ ቅዳሜና እሑድ እቤት የሚውል ልጅ ባናይ ደስ ይለኛል። አሁን መልክ ያለው ትምህርት እንደተዘጋጀ ተነግሯቸዋል። በተደጋጋሚ መልክ ያለው ትምህርት በመጽሐፍ መልክ ታትሞ ሃይማኖታቸው ቅድም ያልኩት ያ ነገር እግዚአብሔር ስፉነቱ፣ ረቂቅነቱ፣ ምልአቱ፣ አንድነት፣ ሶስትን ምናምን ያልኳችሁ በሙሉ በመጽሐፍ መልክ ታትሞ መጥቷል። ስለዚህ ቅዳሜና እሑድ እዛ ቁጭ አድርጋችሁ እቤት እንደ እንስሳት ቀልቡ ልጆቻችሁ።
ወጥተው ሲገቡ እህል ይበላሉ። እህል አልበላልን አሉ ምግብ ምናምን እዚህ መጥተው ሲመለሱ ይበሉላቸዋል። የእናቶች ችግር ነው በአብዛኛው። በሃይማኖት በኩል ያዳነንን አምላካችን ማወቅ ልጆቻችንን ማሳወቅ ያስፈልጋል። ላኩ እናንተ እኛ ጊዜ ይጥበበን። ምን ቸገራችሁ እናንተ? ምን ቸገራችሁ? ቦታ ይጥበበን። እኛ መምህር ይነሰን። ያኔ እናንተ ጋር በጋራ ሆነን መፍትሄውን እናመጣዋለን። ትምህርት የሚሰጠው ለዚህ ነው። ከዚህ በኋላ ተምሮ ሄደው ሰው አረግ እኔ ብዙ ስለ ሃይማኖቴ ሳላውቅ እድሜን አሳልፌው በከንቱ አልፎ ያዳነኝን አምላኬን ዓለምን የፈጠረልኝን የሚወደኝን የሚያንቀሳቅሰኝን ሕያው ያደረገኝን መንግስቱን ሊያወርሰኝ የሚጠብቀኝን አምላኬን እኔ በቅጡ ሳላውቀው ቀረው። ደግሞ ቀጥሎ ልጅም ሳያውቀው እንዳይቀር ልጆችም ሳያውቁት እንዳይቀሩ ብሎ ምእመኑ በገፍ ልጆቹን ወደ ትምህርት ሲልክ የዚህ ትምህርት ውጤት በዚህ ይለካል። የጉባኤው ትምህርት ውጤት ነው። አሁን እዚህ ደብር ላይ ጉባኤ ቤት ተተክሏል። የመጽሐፍት ጉባኤ ቤት ልጆቹን የሚያስተምር ሰው እንዳያንስ ማለት ነው። ነገር ግን የማትልኳቸው ከሆነ ልጆቻችሁን ከንቱ ይሆናል፣ መባከን ነው የሚሆነው። የሰው ኃይል ይባክንብናል። እናንተም የማትማሩ ከሆነ ድካማችን ከንቱ ነው የሚሆነው። ስለዚህ ቢያንስ ሁለቱ ትልቅ መለኪያዎች ናቸው። ቅድም እንደነገርኳችሁ ከዚህ ጉባኤ ማግስት በኋላ ንስሐ ገብቶ ስጋው ደግሞ የሚቀበል ብዙ ሰው በየካህናቱ ሊስት ስናገኝ የጉባኤውን ውጤት እናውቃለን። ልጆቹን ሴቶቹንም ወንዶቹንም እያመጣንኩ ልጆችን ሃይማኖታቸውን አስተምራችሁ ምግባር አሰሩልኝ እያላችሁ እያመጣችሁ ስትሰጡን ያን ጊዜ የጉባኤውን ውጤት በዚህ እንለካዋለን። ቄሱም ዝም መጽሐፉም ዝም ካለ ግን ቅድም እንዳልኳችሁ ማወቅ ይሄ ነው እንጂ መጽሐፉን ብንወቅሰው ምን ጥቅም አለው? ስለዚህ ሁላችንም ከመጽሐፉ መሻል አለብን። እኔ የጉባኤውን ውጤት የጉባኤው ሲደከም የሰነበተውን ወደ ውጤት ተርጉሙት የሚል መልእክት ለማስተላለፍ ነው የቆምኩት። ተምሮ ሰው ካልተገበረ ኃጢአት ይሆንበታል ይላል ቅዱስ ያዕቆብ በመልእክቱ ምዕራፍ 4 ቁጥር 17 ላይ ጽድቅ ማድረግን የሚያውቅ በጎ ስራን የሚያውቅ ግን የማያደርጋት ኃጢአት ትሆንበታለች ይላል። አሁን ሰሞኑን ስንማረው ከከረምነው አንዱንም ካልተገበርነው መልሶ ኃጢአት ይሆንብናል። የባከነው ጊዜ የእናንተ ጊዜና ድካም፣ የመምህራኑ ድካም፣ የቤተክርስቲያኒቱ ዓላማ መልሶ ኃጢአት ይሆንብናል። በእውነቱ እንደ መጽደቅ አሁን የሁሉ ጩኸት እኮ ለመጽደቅ ነው። ገብቷችኋል አይደለም? እንደ መጽደቅ ያለ ደስ የሚያሰኝ ነገር ምን አለ? እንደ መጽደቅ ያለ መንግስተ ሰማያት እንደ መግባት ከዲያብሎስ እንደ ማምለጥ ዘላለማዊ ሕይወትን ወርሶ እንግዲህ በዚህ ዓለም እንደምታዩት አንድ ቀን ሲያመን ስንድን፣ ስናገኝ፣ ስናጣ፣ ስንሾም፣ ስንሻር፣ ስናዝን፣ ስንደሰት፣ ስንንከላፈት፣ ስንከሳ፣ ስንወፍር አብዛኞቻችን እንደምታዩት ተጋመሰ እድሜ። እንግዲህ የዚህ ነገር እንዲሁ ነው። አሁን ልጆቹም ቶሎ አድገው እኛም ሳናውቀው ነው ከህፃንነት ይኸው እዚህ ደረስን። እንግዲህ እንዲህ እያልን እናልፋለን። ይሄ ኃላፊው ምንም አይደለም። በዚያኛው እንዳንንከላፈት ክርስቲያኖች፣ በዚያኛው እንዳንጉላላ ነው። በዚያኛው እንዳንቸገር እንዳንራብ ነው። በዚያኛው እንዳናጣ እንዳንደህይ እንዳንሻር ነው። ትምህርት የሚሰጠው ለዛ ነው። ታዲያ እንደው አይጉድ እንደው እግዚአብሔር ያውጣን አይደለም፣ ተግባር ነው። መጥቶ ከካህኑ ፊት ቁጭ ብሎ ንስሐ መግባት፣ ተሰልፎ ስጋውን ነው መቀበል። ከዚህ ጉባኤ በኋላ እኛ የምንጠብቀው ቆራቢው በስቶ ፕሮግራም አውጥተን መድበን ወንዶች ወጣት ወንዶች በዚህ ቀን፣ ሽማግሌ ወንዶች በዚህ ቀን፣ እናት ወጣት ትልልቅ እናቶች በዚህ ቀን፣ ወጣት ሴቶች በዚህ ቀን፣ አለዛ በአንድ ቀን አንዘልቀውም እንድንል ነው የምንጠብቀው እኮ እኛ ክርስቲያኖች። እንዲህ የምንጮኸው እኮ ይሄን እናገኛለን መስሎን ነው። ገብቷችኋል? ግን ይሄንን ተስፋ አድርገን ነው ከነገ ምዕመኑ እንግዲህስ ተጮኸ በቃኝ፣ ከዚህ በኋላ እኔ ንስሐ ገብቼ ስጋው ደግሞ መቀበል አለብኝ። ስንት ጊዜ ይነገረኛል፣ ስንት ጊዜ ይነገረኝ እንድትሉ እኮ ነው እንዴ። ይሄማ ይግባችሁ እንጂ ይሄንን ተስፋ አድርገን ነው።
በቃ ይሄን ተስፋ ጉባኤ ሲዘጋጅ እዚህ መልሰው ሲቆም ይሄንን ተስፋ አድርገን ነው። አሁን አብይ ጾም ነው፣ የንስሐ ጊዜ፣ የጸጸት ጊዜ ነው። መቱን ይቀደሳል ደብራችሁ ላይ ከሳምንት እስከ ሳምንት 7 ቀን ይቀደሳል። በምትፈልጉ ጊዜ መምህረ ንስሐችሁ ጋር እየተነጋገራችሁ እየመጣችሁ ሥጋው ደሙ ተቀበሉ። አሁን ከዚህ በኋላ እንዲህ ያለ ጉባኤ የተቋቋመበት ትምህርት በስፋት የሚሰጥበት ደብር እስቲ ሥጋው ደሙ የምትቀበሉ ሲባል ሁሉም ሰው ነው ማለት ያለበት። በሐሰት አይደለም፣ ተቀብሎ ነው። የመማር ጥቅሙ ይሄ ነው እንጂ ዝም ብሎ ደማቅ ጉባኤ ተካሄደ አይደለም። ይሄ እንደ ፕሮቴስታንት አይደለም። እዚሁን ለማናወጥ አይደለም። እኛ ጉባኤ የምናደርገው ክርስቲያኖች ለለውጥ፣ ለበጎ ለውጥ፣ ለመንፈሳዊ እድገት ነው። ያዳነንን ለማወቅና በጎ ምላሽ ለመስጠት ነው። እንደ መጻጉዕ እንዳንወቀስ እድሜ ልክ መጻጉዕ ይሄ ወንጌሉ ከተጻፈ 2000 ዓመት አልፎታል። ውቱ ሰያይ መረዛዮ ያዳነውን አላወቀም። ወንጌልን ያህል 2000 ዓመት ገና ወደፊት ይቀጥላል። እኛም ሥጋው ደሙ ማንቀበል ንስሐ ማንገባ በጎ ምላሽ ማንሰጥ ከሆነ ያዳናቸውን አላወቁም፣ መድኃኒታቸውን ሥጋው ደሙን አላወቁም፣ መድኃኒታቸውን ንስሐን አላወቁም እየተባለ እድሜ ልክ ሲነገርብን ይኖራል። ሳናውቀው መድኃኒታችን ድንገት ሞት መጥቶ ይወስደናል። ኮሻይል ሞት በየት አቅጣጫ እንደሚመጣ አይታወቅ፣ መቼ እንደሚመጣ አይታወቅ፣ የሚመጣበት ምክንያት አይታወቅ። ደግሞ የዚህ ዘመን ሞትና ምኑ መቅሰፍቱ ይበዛል። ታሞ ከሚሞተው እንደምታውቁት ሰው ወጥቶ አይመለስ። ስለዚህ ለዚህ ሁሉ ዝግጅት እንድናረግ ነው። እግዚአብሔር አምላካችን በተማርነው ትምህርት ንስሐ ገብተን ሥጋውን ደሙን ተቀብለን ልጆቻችን ሃይማኖታቸውን አስተምረን ሃይማኖታቸውን አስረክበን እኛም እንድንሸለም መንግስት እንድንወርስ አምላካችን ይፍቀድልን። ይቆየን። ትምህርቱን ያስተማሩን የገሰጹን መምህራችን የኔታ ኃይለማርያም ገብሩ እግዚአብሔር አምላክ ቃሎት ያሰማልን፣ የአገልግሎት ዘመናቸውን ያርዝምልን። መምህራችን የኔታ እግዚአብሔርን ማድነቅ እንድንችል እግዚአብሔርን ማወቅ ሳይሆን ማድነቅ እንድንችል ነገረ ሥጋዌውን ከምጡቁ አእምሯቸው ሐይቅ ከሆነው አእምሯቸው እየመዘዙ አስተምረውናል፣ ገስጸውናል። ስለዚህ በተማርነው ትምህርት 100 ፍሬ አፍርተን ሕይወታችን ተቀይሮ እግዚአብሔር አምላክ ተስፋ መንግሥተ ሰማያትን እንዲያወርሰን የእግዚአብሔር መልካም ፈቃዱ ይሁን። ከዚህ በመቀጠል መዝሙር ነው የሚኖረን። መዝሙሩን የሚዘምርልን ወንድማችን መምህር ሰሎሞን ይሆናሉ። ወደ